ስለማይነገር ስጦታው እግዚአብሔር ይመስገን። ሀይሚዬ በድጋሚ እንኳንም ተወለድሽ። ቀሪው ዘመንሽን እግዚአብሔር ይባርክልሽ። ፈጣሪ ያሰብሽውን ሁሉ ያሳካልሽ። የልብሽን መሻት ይፈጽምልሽ። በብዙ መከራዎች በብዙ ፈተናዎች አልፋ ነው እዚህ ደረጃ የደረሰችውና የዛሬ ዓመትን ሳስታውሰው ነበረ በምን አይነት መንገድ እንዳሳለፈች ምናልባት ቪዲዮውን ማየት ትችላላችሁ። እና በጣም ከባድ ጊዜ ነበረ የልደቷ ቀን ማለት ነው። እና የዛሬ 3 ዓመት ደግሞ ለመጀመሪያ ጊዜ ብሩኬ ሲያከብርላት የወርቅ ሀብል ነበር ያሰረላት ማለት ነው። እና ያለፈው ዓመት ደግሞ ያው በፕራንክ የተነሳ ተጣልተው ነበር እና የልደቷ ፕሮግራም በጣም ይደብር ነበር እና እኛም በጣም ከፍቶን ነበር እና አሁን ላይ ደግሞ እግዚአብሔር ከዛ ሁሉ ፈተና ከዛ ሁሉ ችግር አውጥቷቸው ደግሞ ዛሬ እንደዚህ የምር ድምቅ ፍክት ብለው በጓደኞቻቸው በቤተሰቦቻቸው እንጃ ታጅበው እንደዚህ አይነት ደስታ ማየት እንደዚህ አይነት የልደት ፕሮግራም አይመስልም። እንደምታዩት የቀለበት ፕሮግራም የሆነ የሽምግልና ፕሮግራም ነው የሚመስለው። በጣም ነው ደስ የሚለው፣ በጣም ነው የሚያምረው እና እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ። ብሩኬ እኔ ላንተ ቃል የለኝም ወንድሜ። እግዚአብሔር ወጣትነትህን ይባርክልህ። ለምትወዳት ለምታፈቅራት ለሚስትህ ለወደፊት ለልጆችህ እናት እኔ እንጃ አላቅም የምታደርግላት የእሷን ደስታ ለማየት የምታደርገው ነገር ሁሉ እጅግ በጣም ነው የሚያስደንቀው። በጣም ነው ደስ የሚለው እና እግዚአብሔር እንዳንተ አይነት ወጣት ሴት ልጅ የሚያከብር ለሴት ልጅ እንደዚህ ደስታን የሚፈጥር ከፈጣሪ በታች የሚንከባከብ እኔ እንጃ አላቅም የሁሉ ተምሳሌት ወንድ ነህ እና ወንድማችን እግዚአብሔር ቀሪው ዘመንህን ያንተንም ይባርክልህ። ትልቅ ደረጃ ደርሳችሁ ደግሞ ተጋብታችሁ ወልዳችሁ ደግሞ ለማየት ያብቃል። እኛም ምኞታችን እሱ ስለሆነ ማለት ነው። ያው ከድሮ አንስቶ ነው የምንከታተላቸው እና የመጡበትን መንገድ ሁሉ እናውቀዋለን። ሀይሚዬና ብሩኬ ማለት ነው ሲጣሉ ሲታረቁ የሆነ ችግር ውስጥ ሲገቡ ከዛም ሲወጡ ከዛም ደግሞ በደስታቸው በፍቅራቸው በብዙ ነገሮች እያየናቸው የመጡ ልጆች ናቸው እና እንደዚህ ደግሞ ያ ሁሉ ነገር አሳልፈው ደግሞ እንደዚህ በደስታ ማየት ደግሞ በጣም ትልቅ ነገር ነው እና ወደኋላ መለስ ብዬ እኔ የዛሬ ዓመቱን ነበር ያስታወስኩት። እግዚአብሔር ነው የምላችሁ። ምክንያቱም በጣም ይደብር ነበረ። በቃ እኛ ራሱ ተመልካቾቹ በጣም ደብሮን ነበረ። ይህን እንጃ አላቅም ምን ልበላችሁ፣ በጣም ይደብር ነበረ እና ብቻ ምን ልበላችሁ። ሀይሚዬ እኮ አክብራለች ልደቷን የዛሬ ዓመት ማለት ነው። ግን እንደዚህ ከብሩኬ ጋር ሁና የሆነ እንደዚህ ያማረ እንደዚህ ድምቅ ያለ ልደት አልነበረም ነው እንጂ አክብራለች። በጣም ደስ የሚል ፎቶዎች ተነስታ ቪዲዮም ቀርጻ ምናምን እንትን ብላለች። ግን እንደዚህ ደግሞ ከምትወዱት ሰው ከምታፈቅሩት ሰው የኔ ከምትሉት ሰው ከባላችሁ ጋር ሆናችሁ ደግሞ እንደዚህ ያማረ ፕሮግራም ተዘጋጅቶላችሁ በቤተሰባችሁ በጓደኛችሁ ታጅባችሁ ደግሞ ይሄን የመሰለ ፕሮግራም ማየት እጅግ በጣም ደስ የሚያሰኝ ነገር ነውና ለብዙ ሰው መስተማሪያ ነው ብዬ ነው የማስበው። ላስተዋለው ሰው ማለት ነው። ዝግጅቱ ብቻ አይደለም፣ መድመቁ ብቻ አይደለም፣ በውስጡ ብዙ ነገሮች አሉት በነገራችሁ ላይ ማለት ነው። እና ሀይሚዬ የኔ ቆንጆ በድጋሚ እንኳን ተወለድሽ። ስለተወለድሽ ስላወቅንሽ እጅግ በጣም ደስ ብሎናል። ከአንቺ ብዙ ነገሮች ተምረናል የኔ እናት። ቀሪው ዘመንሽን ደግሞ ያሰብሽው ተሳክቶልሽ ምኞትሽ ተሳክቶልሽ ደግሞ ትልቅ ደረጃ ደርሳችሁ ለማየት ያብቃ ነው። እኔ እሱ ብቻ ነው ምኞቴ ማለት ነው። እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ሰብስክራይብ ለምታደርጉኝ እጅግ አድርጌ አመሰግናለሁ። አሁንም ሰብስክራይብ አድርጉኝ። ያለፈው ቻናሌ ስለተዘጋብኝ ማለት ነው 9300 ሰብስክራይብ ያለው 10,000 ሊገባ ትንሽ ነበር የቀረው። እሱ ስለተዘጋብኝ አዲስ ቻናል ስለሆነ ሰብስክራይብ እያደረጋችሁ አበረታቱኝ። አመሰግናለሁ። ሰብስክራይብ ለምታደርጉልኝ፣ ሼር ለምታደርጉልኝ እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። መልካም ጊዜ ይሁንላችሁ።
ሀይሚዬ በድጋሚ መልካም ልደት ይሁንልሽ የኔ እናት። እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ፣ የልባችሁን መሻት ይፈጽምላችሁ። ይህን ነው ማለት የምችለው ዛሬ ማለት ነው። ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። የጨሪቃ ፋሚሊዎችም ደግሞ እጅግ 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 በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ትለያላችሁ፣ የእውነት ነው የምላችሁ፣ ትለያላችሁ። በቃ ሀይሚዬና ብሩኬን ካወኩባቸው ጊዜያቶች አንስቶ ነው እንግዲህ አብረን እየተጓዝን ያለ ነው እና እንግዲህ ወደፊት